በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግዴለም ድምጻችሁን ከፍ አድርጉትና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም የምስጢር ሙዳይ የብርሃን መዝገብ በሆነችው በእናታችን በቅድስት ድንግል ማርያም ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍቅርና ሰላም እንደምን ሰነበታችሁ? አሜን። ያለፉትን ዕለታት ሁሉ በቸርነቱ አሳልፎ ዛሬን በእድሜያችን ላይ ጨምሮ ላይጠቅመን እንደሚጠቅመን በማሰብ አምቀንና አጠራቅመን የያዝነውን በደል ሁሉ ዕለት ዕለት በምንማረውና በምንናዘዘው ኑዛዜ ዛሬም ድረስ ፍቅሩ ሳይቀዘቅዝ የጠበቀን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ለተወሰኑ ደቂቃዎች ፈቃደ እግዚአብሔርን መሰረት አድርገን እንማራለን። የትምህርታችን መልእክት የሚሆነን ቃል ደግሞ በዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይና አባታችን ቅዱስ ያሬድ የኤጲፋኒ ዝማሬው ላይ ማዕከል አድርጎ ያቀረበው ነው። እርዩ ስባቲሁ ወአምኑ ቦቱ ኩሎሙ አርዳይሁ አራዮሙ ስባቲሁ ይላል። ክብሩን አይተው ደቀ መዛሙርቱ አመኑበት። እስኪ ሁላችሁም በልባችሁ ላይ እንዲበቅል በአይምሯችሁ ላይ እንዲሰርጽ የወለደውን በዮርዳኖስ የተጠመቀውን ብዙ ጊዜ ስለ እኛ እንደ እኛ የተፈተነውን ቀራንዮ የተሰቀለውን በጎልጎታ ሙስና መቃብርን ያጠፋ ዘንድ የተቀበረውን በታላቅ ኃይልና ስልጣን የተነሳውን ደግሞም ቢታንያ ላይ እየረቀቀ ሳይሆን እየራቀ ያረገውን ስለሚወደንና ስለሚያከብረን መጥቶ የሚወስደንን የጌታችንን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን የክብር መገለጥ ነው። እንደምታውቁት በዚህ በወራጥር ብዙ ጊዜ ከኛ ቁጥር በላይ የሆኑ ቅዱሳን መላእክት ወደ ምድር ተመላልሰው ከሰው ልጆች ጋር አብረው ዘምረዋል። ተራርቀው የነበሩ ሰማይና ምድር አንድ ሆነዋል። እኔና እናንተ የእግዚአብሔር ልጆች መባል ስላቃተን መሆንም ስላልቻል ይልቁንም ደግሞ ከመባል አልፈን በጠላትነት ስለተሰለብን ልጆቹ እንድንባልና እንድንሆን እርሱ የሰው ልጅ ተባለ። የሰው ልጅም ሆነ። ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም አምላክ የሆነው ፍጹም ሰው ሆነ። ያ ቅድመ ዓለም ያለ እናት ከአብ የተወለደው ማዕከለ ዓለም ደግሞ ዘእንበለ አብ ያለ አባት ከቅድስት ድንግል ማርያም በሕቱም ድንግልና ተወለደ። እርቅም በምድር ላይ ተወጠነ። የዕዳ ደብዳቤያችንን ይደመስስና ኃጢአታችንንም ይሽረው ዘንድ ትናንትና ባከበርነው በባሕረ ዮርዳኖስ ተጠመቀ። የዮሐንስን አገልግሎትም ዕውቅና ሰጠ። ኩሉ ማዕበልከ ወሞገድከ እንተ
ማዕበሉና ሞገድ ሁሉ በላይ ላይ አለፈ ተብሎ የተጻፈው ስለ እርሱ ነበርና በጥምቀቱ መስቀሉንና ትንሣኤውን ነገረን፣ አርቆም አሳየን። በዛሬው ዕለት ደግሞ የቅዳሴውን አገልግሎት ስታስቀድሱ የነበራችሁ አባቶቼና እናቶቼ እንደሰማችሁት በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ እስከ 12 ድረስ ያሉ የሕይወት ምዕራፎች አባታችን ካህኑ ሊቀ ጉባኤ አባ ሰላማ መለሰ ሲቀድሱ የዮሐንስ ወንጌልንም ከፍተው ሲያነቡ እንዲህ ብለው ጀመሩ። ወአመሳልስት ዕለት ከብካብ ኮነ በቃና ዘገሊላ ወሃለወት እሙ ለእግዚ ኢየሱስ። በሦስተኛውም ቀን ከናዝሬት 14 ኪሎ ሜትር ርቃ በምትገኘው በገሊላ ከተማ በቃና ሰፈር በሦስተኛውም ቀን ሰርግ ነበረ። ምንድን ነበረ? ኧረ ተናገሩ። ምንድን ነበረ? ሰርግ ነበረ። ከተማው ገሊላ ነው፣ ሰፈሩ ቃና ነው። ሰርጉ የተከናወነው ደግሞ በሦስተኛው ቀን ነው። በዚያ ደግሞ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ድንግል ማርያም ነበረች። ወፀውዕዎ ለእግዚ ኢየሱስ ወደ አርዳይሁ ጌታችንን እና ደቀ መዛሙርቱንም ጠርተዋቸው ነበረ። አስተውሉ። ጌታችን እና አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ የተገኘበት ቦታ ሁሉ ጎደሎ ይሞላል። እርሱ የሚገኘው ደስታ ቦታ፣ ሰርግ ቦታ ብቻ አይደለም። በወንጌል እንደተጻፈልን እና እኔና እናንተም የሕይወት ቃሉ እንደደረሰ እርሱ ልቅሶ ቤት ተገኝቷል። ልቅሶ ቤት ሲገኝ እንደኔና እንደናንተ አልቅሶ አጽናንቶ ሊወጣ ሳይሆን የሞተውንም ሊያነሳ ይገባና እንደተኛ ሰው ተነሳ ብሎ የሞተውን ሰው ያነሳዋል። ክብርና ምስጋና ለመድኃኔዓለም ይሁን። እርሱ ሕሙማን ቤት ይገባል። ሕሙማን ቤት ከገባ በኋላ አይዞ በርታ ተጽናና ብሎ ሊወጣ ሳይሆን ሁሉን ቻይ ነውና ድነሃል ብሎ ያድነዋል። እርሱ ከኃጢአተኞች ጋርም አንድ ገበታ ተቀምጧል። እንደኛ ያለ ኃጢአት የተወለደው ከኃጢአተኞች ጋር ይቀመጥና ኃጢአተኞችን ከኃጢአታቸው ይለያቸዋል። እርሱም ተጋብዞ ወደ ቤትም ግባ ተብሎ እነ ዘኪዎስ ቤትም ገብቷል። ከነ ዘኪዎስ ቤት ከገባ በኋላም በልቶ ጠጥቶ መርቆ ሊወጣ ብቻ ሳይሆን ለቤቱ መዳን ሆኗል ብሎ መዳንን ያውጃል። ዛሬም ከገዳመ ቆሮንቶስ በወጣ በሦስተኛው ቀን ደቀ መዛሙርቱን በጠራ በሦስተኛው ቀን በቃና ዘገሊላ ሰርግ ቤት ተገኘ። ሰርጉ ቤት የተገኘው እርሱ ብቻ አልነበረም። አንደኛ እርሱ ኢየሱስ ተገኝቷል። ሁለተኛ ደግሞ ወላዲተ አምላክ የኢየሱስ እናት ድንግል ማርያም ተገኝታለች። ሦስተኛ ደግሞ ደቀ መዛሙርቱ ተገኝተዋል። ወዳጆቼ የኔና የናንተ የልደት በዓል፣ የኔና የናንተ የሰርግ ቀን፣ የኔና የናንተ የደስታ ቀን፣ የኔና የናንተ የዝግጅት ቀን እነማን ተገኝተው እነማንንስ ጠርተን ይሆን? እስቲ ጓዳችሁን፣ ዝግጅታችሁን፣ በዓላችሁን፣ የሰርጋችሁን፣ የልደታችሁን ቀን ፈትሹ።
እነማን ነበሩ? ምንስ አላችሁ? ምን ብላችሁስ እግዚአብሔርን አመሰገናችሁት ይሆን? ወዳጆቼ በደስታችን ቀን፣ በሰርጋችን ቀን፣ በልደታችን ቀን እግዚአብሔርን ካልጠራነው በመከራችን ቀን ብንጠራው አቤት ብለን ወደ እርሱ ጸሎትና ምልጃ ብናቀርብ ይታዘበናልና በሐዘናችን ቀን እንዲደርስልን የምንጠራውን ልዑል እግዚአብሔርን በደስታችንም ቀን እንዲገኝ እንጋብዘው። እርሱም በመካከላችን ይገኛል። በሰርጉ ተገኘ። በኋላም አንድ አንገትን የሚያስደፋ ደስታን የሚሽር የጨለማውን ድባብ የሚዘረጋ ደስታቸውን ወደ ሐዘን እልልታቸውን ወደ ዝምታ የሚቀይር ታላቅ ክፍተትና ባዶነት ጓዳቸው ላይ ተፈጠረ። ታዲያ ከደቀ መዛሙርቱና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቀድማ ተገኝታ የነበረችው እናታችን ቅድስት ድንግል ማርያም ወሶበሃልከ ወይኖሙ ወትቤሎ እሙ ለእግዚ ኢየሱስ ወይንኪ አልቦሙ። አስተውሉ። ጌታችንንና ደቀ መዛሙርቱን በሰርጉ ታደሙ ነው የሚል። እናታችንን ድንግል ማርያም ግን ነበረች ነው የሚል። እየሰማችሁ ነው? እሷን ነበረች ይላል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ግን ምን አሉ ነው የሚል? ታደሙ። መቀዳደም አለ። እርሷ ከጌታችን ከደቀ መዛሙርቱ ሰርጉ ቤት ቀድማ ተገኝታ ነበርና ነበረች አላት። ጌታችንና ደቀ መዛሙርቱ ደግሞ እርሷን ተከትለው ገብተው ነበርና ታደሙ አላቸው። በደስታችን እናታችን ቅድስት ድንግል ማርያም ቀድማ ትግባ። ክብርና ምስጋና ለእግዚአብሔር ይሁን። ቀድማ ትግባ። በምጣችን ቀድማ ትግባ። በደስታችን ቀድማ ትግባ። በሐዘናችን ቀድማ ትግባ። በበዓላችን ቀድማ ትግባ። በትዳራችን ቀድማ ትግባ። እርሷ ቀድማ ከገባች መሪ ሆናን ጥያቄያችንን፣ ደስታችንን፣ እንቆቅልሻችንን ሁሉ ወደ ጌታ አቅርባ ታስፈታልናለች። ክብርና ምስጋና ለእግዚአብሔር ይሁን። ወይን እኮ የላቸውም አለችው። ምን ይሆን የሌለን? ምን ይሆን ያለቀብን? ምን ይሆን የቸገረን? ምን ይሆን የጎደለን? ወዳጆቼ ዛሬ ጎደሏችን ብዙ ነው። ያጣነው ብዙ ነው። የቸገረን ብዙ ነው። የራቀን ብዙ ነው። ጉም የሆነብን ብዙ ነው። ጠዋት አግኝተነው ሰዓት ላይ የራቀን ብዙ ነውና ድንግል ማርያም ለጌታችን አቅርባ ጉዳያችንን ታስፈታለን። ክብር ለድንግል ማርያም ይሁን። ከፍ አድርጋችሁ አመስግኗት። ወይንኪ አልቦሙ፣ ወይን የላቸውም አለችው። ማን ያለችው? ድንግል ማርያም። ጌታም እንደዚህ አላት፣ ኦ ምንትብየ ምስሌኪ ኦ ብሲቶ፣ እናቴ ሆይ እኔ ከአንቺ ጋር ምን አለኝ አላት። ብዙ ጊዜ በሊቃውንት አባቶቻችን የተባለውን ነገር ደግሜ መናገሩ ያን ያህል በሕይወታችን ላይ ለውጥ ላያመጣ ይችላል። ምን ማለት ነው? ደግመን ደጋግመን ሰምተነዋል፣ አይምሯችን ላይ ሰርጿል። ግን ቅዱስ ዮሐንስ አፈወርቅ የዮሐንስን ወንጌል በተረጎመበት ክፍሉ እነ አውግስቲን ስለ ቅድስት ድንግል ማርያም በአብራሩበት እና በዮሐንስ ወንጌል ምዕራፍ 7 ላይ ያለውን በማዛመድ እና በማቅረብ ጥቂት ልበላችሁ። አንቺ ሴት ሆይ ከአንቺ ጋር ምን አለኝ? አንቺ ሴት ሆይ እስካሁን ድረስ በመካከለኛው ምስራቅ የክብር ቃል ነው፣ የመውደድ ቃል ነው፣ የፍቅርም መገለጫ ነው፣ የአክብሮት ይዘት ያለውም አረፍተ ነገር ነው። ወደኛ ሀገር ሲመለስ እናቴ ሆይ እኔ ከአንቺ ጋር
ምን አለኝ ማለቱ ነው። እኔ ከአንቺ ጋር ምን አለኝ ማለቱ ምን ማለት ነው? እንደ መጽሐፍ ቅዱስ ትርጉምና አያያዝ ስንል ተመልከቱ። በመካከለኛው ምስራቅ ሰርግ ሲኖር ወይኑን የሚያቀርበው ሙሽራ ብቻ ነው። እስኪ ተናገሩ፣ ማን ብቻ ነው? አልሰማችሁ? ማን ብቻ ነው? ሙሽራ ነው። ሰርጉ ደግሞ ከ7 እስከ 14 ቀን ሊሆን ይችላል። መሳፍንት ምዕራፍ 16 አነቡት። አንድ ሰርግ ከ17 እስከ 14 ቀን ድረስ ሊሄድ ይችላል። የዛን ሁሉ መጠጥ የወይኑን ጠጅ የሚያቀርበው ማን ነው? ሙሽራ ነው። ስለዚህ ጌታ ምን አለ? እርሷ ቀድማ ስለነበረ እርሱና ደቀ መዛሙርቱ ሲገቡ ቀረብ ብላ የጌታችን እናት እርኅርተ ልቦና ንጽሕት በድንግልና ስርጉት በቅድስና የሆነችው ሰማይና ምድርን በማዛመድና ለድኅነታችን ምክንያት የሆነችው ድንግል ማርያም ወይን የላቸውም ስትለው እኔ እኮ ሙሽራ አይደለሁም፣ ወይን የሚያቀርበው ደግሞ ሙሽራ ነው። እኔ የሙሽርነት ጊዜ አዲስ በዛ ጊዜ የሙሽርነት ጊዜ ገና አልደረሰም። እየሰማችሁ ነው? የሙሽርነት ጊዜ አልደረሰም። የሱ ሙሽራነት ምንድነው ትሉኝ ይሆናል። ቀራንዮ አደባባይ ላይ ሰውነቱ ሁሉ እንደ ወይን መጭመቂያ በደም ተጋርዶ ከጎኑ በሚፈሰው ውሃና ደም ቤተ ክርስቲያንን መስርቶ የመታጨያ ዋጋዋን ደም ከፍሎ ሙሽራ ይሆናልና የቤተ ክርስቲያን ሙሽራ እሱ ነውና ዛሬ ሰርግ እንጂ ቀራንዮ አይደለሁም። ሰርግ ቤት ደግሞ ወይኑን የሚያቀርበው ዛሬ የሚያገባው የዕለቱ ሙሽራ እንጂ እኔ አይደለሁም ማለት አንደኛ። ሁለተኛ አኮ ከመይዝዞ አብርሃም ለይስሐቅ ወልዱ አብርሃም ይስሐቅን እንደሚያዝዘው አብ ልጁን አያዝዘውምና በመለኮት መታዘዝ ስለሌለ እኔ እዚህ ቤት የገባሁት አለ ወይኑ እንደሚያልቅ አውቄ ወይኑ እንደሚያልቅ አውቄ ውሃውንም ወይን ለማድረግ አይደለም ወይ የገባሁት? ስለዚህ እኔ ከአንቺ ጋር ምንም ነገር የለኝም። አዲ በጻ ጊዜ ውሃውን ወይን የማደርግበት ጊዜ አለኝ። መለኮት የራሱ ጊዜ አለው። ጊዜ ገብር ለእግዚአብሔር፣ የእግዚአብሔር የሥራ ጊዜ አለው አላት። ድንግል ማርያምም ደግሞ ከነበሩት ከደቀ መዛሙርቱ ይልቅ ይህንን ቃል ሁሉ ከሚሰሙት ይልቅ በጸጋ የተመላሽ ናትና የማማለድ እናት ናትና ሐዘን ቀድሞ የሚገባት ናትና ምን እንዳላት ስለገባት 30 ዓመት ሙሉ የሚሰራውን መለኮታዊ ሥራ በሰው የማይከናወነውን እርሱ ግን ሲያከናውን ታየው ነበርና መልአኩ ቅዱስ ገብርኤልን ከሷ የሚወለደው እግዚአብሔር መሆኑን ነግሯት ነበርና ከኢንፎርሜሽን ያለፈ መለኮታዊ መገለጥ መካና ላይ እንዲከናወን ትረዳ ነበርና ቃሏን እንደሰማት ተግባራዊም እንደሚያደርግላት ስለተረዳች እንደዚህ ያለቻቸው ግበሩ ዘይቤለክሙ ግበሩ ኩሎ ዘይቤለክሙ የሚላችሁን ሁሉ ምን በሉ አድርጉ። ዛሬ እኔና እናንተ እርሱ የሚለንን ማድረግ ይከብደናል። ቃሉን መጠበቅና በሕጉ መመላለስ ተስኖናል። እኛ አድርጉ ያላለንን ሳናደርግ ብዙ ጊዜ እንዲደረግልን ብዙ ጊዜ ጥያቄያችን እንዲመለስ
ሰላሙን እንዲሰጠን እኛ ሳንፋቀር ከሰማዩ እንደ በረዶና እንደ ዝናብ ፍቅርን እንዲሰጠን እንመኛለን። ወዳጆቼ ሁሉም ነገር የሚሆነው ግን አድርጉ ያለንን ካደረግን በኋላ ከጠየቅነው መልሱ ፈጣን ነው። ማን ይርዳን? እግዚአብሔር ይርዳን። ግበሩ ሳይገለግሉ የሚላችሁን ሁሉም አድርጉ አለቻቸው። ጌታም የድንግል ማርያምን ቃል ሰምቶ ወይኑ እንዳለቀ ከድንግል ማርያም ስለተነገረው ሳይሆን ልብና ኩላሊትን ከመሆኑ አስቀድሞ ዓለም ከመፈጠሩ አስቀድሞ ዓለም እስከሚያልፍ ድረስ ሁሉ የሚሆነውንና የማይሆነውን የሚያውቅ እርሱ ኢየሱስ ክርስቶስ ሰዎችን፣ ታዛዦቹን፣ አስተናጋጆቹን ጠራና እነዛ የመንሳት ጋኖችን ውሃ ሙሏቸው አላቸው። ምን ሙሏቸው? ምን ሙሏቸው? ተመልከቱ። ጌታችን ውሃ ሙሏቸው ያላቸው ጋኖች የወይን ጋኖች አይደሉም። የምን ጋኖች አይደሉም? አስተውሉ። ከመጣችሁ ዘንድ አስተውሉ። ልብም በሉ ውስጥ ጓዳ ውስጥ የወይን ጋኖች አሉ። የምን ጋኖች አሉ? የወይን ጋኖች አሉ። ወይኑ ያለቀው ጓዳ ውስጥ ነው። ውሃ እንዲሞሏቸው ያዘዘው ግን ጓዳ ውስጥ ያሉ የወይን ጋኖችን ሳይሆን በር ላይ ያሉትን የመታጠቢያ ጋኖችን። ለምን ነው እንግዲህ የበዓሉ ትርጉም፣ የበዓሉ በረከት፣ የበዓሉ ሕይወት፣ የክርስትናችን ዘላለማዊነት የሚገባን እዚህ ላይ ስንደርስ ነው። የወይን ጋን አንዱ እስራኤላዊ ቤተ መቅደስ ከመግባቱ አስቀድሞ፣ ሰርግ ቤት ከመግባቱ አስቀድሞ፣ ሐዘን ቤት ከመግባቱ አስቀድሞ፣ ሰርግ ቤት ከመግባቱ አስቀድሞ ሁለት እግሮቹን ከጋኖቹ ጠልቆ ይታጠባል። በታጠበ ሰዓት ከሥጋ ኃጢአት ሙሉ ነጽቻለሁ ብሎ ያስባል። ሕጉን ያከበረውም ያላከበረው ጌታችን እንደዚህ አለ፣ እኔ ከነገርኳችሁ የተነሳ እናንተ ቅዱሳን ናችሁ፣ ንጹሐን ናችሁ ብሎ የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ የወይን ጋኖቹን ትቶ እነዛ የመታጠቢያ የማንጫ ጋኖች ላይ ውሃ የጨመረው ከዘለዓለም ኃጢአት የማነጻችሁና ወደ ርስታችሁ የምመልሳችሁ እኔ ነኝ ብሎ በውሃ መታጠቢያዎቹ ላይ ውሃ ጨመረ። ክብርና ምስጋና ለእግዚአብሔር ይግባችሁ። እርሱ ፈሪሳውያን ጸሐፍት ላይ ተጨማሪ አገልግሎት አልሰጠንም። እርሱ ይቤ እግዚአብሔር እንዳሉት እርሱ ይቤ እግዚአብሔር ብሎ ከነቢያት አንዱ አይደለም። እሱ አንሰ እብለክሙ እኔ እላችኋለሁ እያለ ያስተማረን፣ ወንጌልን የሰበከልን፣ የነገረን ቀደም ብለው በተዘጋጁ የወይን ጋኖች ላይ ሳይሆን ኃጢአትን ያነጻሉ ተብለው በተቀመጡ ጋኖች ላይ ውሃ ጨመረ። ተመልከቱ። ወይቤሎሙ ቅድሁ ማየ ወምልእዎ ለመሳምክት እስከ አብሆን፣ እስከ አፋቸው ድረስ እየቀዳችሁ ሙሏቸው አላቸው። ቀድተው ሲሞሉ ተመልከቱ። የመጨረሻዋ ሙሌት ስትከናወን ምንም ሳይቆይ ቀርታችሁ ለአሳላፊው ስትወጡ አላቸው። እናቶቼ ልብ የምትሉ ከሆነ አባቶችም እናቶቻችንና እህቶቻችንን ተከታትላችሁ ከሆነ አንድ የወይን ጠጅ ምን ያህል ጊዜ ይፈጅበታል? ወይን ጠጅ ለመሆን ይህም መልሱልኝ እስኪ። ከእናቶቻችን አንድ የወይን ጠጅ ለመጠጥ የሚደርሰው በምን ያህል ወር ነው? አቤት ጠጅ አይደለም ያልኳችሁ፣ የወይን ጠጅ ምን ያህል ወር ይፈጃል? ምን ያህል ወር ይፈጃል? አረ ተናገሩ እንዲያውቅልን የለም። ተመልከቱ። ተውት በቃ እናንተ 6 ወርም አድርጉት 3 ወርም አድርጉት። እሱን እንግዲህ እናቶቼ ታውቁታላችሁ። እርሱ ግን ተመልከቱ
ጋኖችን ስድስቱ ጋኖችንም እየተሯሯጡ እመቤታችን የሚላቸውን አድርጉ ብላቸው ነበርና ውሃ ቅዱ ሲላቸው የእመቤታችንን ቃል ብለው ውሃ ቀዱ። ሙሏቸው ሲላቸው የእመቤታችንን ቃል ጠብቀው ሞሏቸው። ቀድታችሁ ስጡ ሲላቸው የእመቤታችንን ቃል ሰምተው ቀድተው ሰጧቸው። ተመልከቱ፣ ውሃ ሞሉ። ወዲያውኑ ሲሞላ ቀድታችሁ ለአሳዳሪው ስጡት አላቸው። ቀድተው ለአሳዳሪው ሲሰጡት መታዘዛቸው ይገርማል። ይሆናል ብለው ማመናቸው ይገርማል። እኔና እናንተ ዓለማችን ላይ እነሱ ካዩት በላይ ከሰሙት በላይ አይተናል። ካነበቡት በላይ አንብበናል። ከተማሩበት ጊዜ በላይ ተምረናል። ከዘመሩበት ዘመናት በላይ ዘምረናል። ብዙ መምህራን አስተምረውናል። ሕይወትም ብዙ አስተምሮናል። ግን የእነሱን ያህል እስካሁን ድረስ እምነት የለን። ቀድታችሁ ስጡ አላቸው። ቀድተው ሰጡት። ምኑን? የቀዱትን ውሃ ቀድተው ሲሰጡት ውሃ ሳይሆን ውሃው ወይን ሆኖ ነበረ። ክብርና ምስጋና ለእግዚአብሔር ይሁን። አያችሁ፣ ዛሬ እኔና እናንተ እያከበርን ያለነው በዓል በሰከንድ ክፍልፋይ ይሁን እኛ ሰዓቱን አላወቅንም። ሞላ፣ ቀድተው ሰጡት፣ ውሃው ወይን ሆነ። እንግዲያውስ ለዓመታት የለመናችሁት ልመና ይኖር ይሆናል። ለዓመታት የጠየቃችሁት ጥያቄ ይኖር ይሆናል። ለዓመታት ያነባችሁት እንባ ይኖር ይሆናል። ለዓመታት የጎደላችሁ ጎደሎ ይኖር ይሆናል። ለዓመታት ያልደረቀ ቁስል ውስጣችሁ ይኖር ይሆናል። ዛሬ በሰከንድ ክፍልፋይ በአይን ቅጽበት ውሃው ወይን ሆኖ የተለወጠበትና የሆነበት ቀን ነውና እባክህን እንደ ውሃው ለውጠህ ይበሉት። እባክህን እንደ ውሃው ወይን አድርገህ ይበሉት። እባክህን ትዳር ጣዕሙ እንደ ውሃ ጠፍቶብኛልና፣ ኑሮዬ እንደ ውሃ ጣዕሙ ጠፍቶብኛልና እባክህን ትዳሬን ኑሮዬ አጣፍጠው። ዛሬ ብዙዎቻችን በናፍቆት በመነፋፈቅ እንኖራለን ብለን የጀመርነው ትዳር፣ የጀመርነው ንግድ፣ የጀመርነው የሕይወት ጎዳና ሁሉ የውሃ ሽታ ሆኖብናልና እባክህን ጌታ ወይ እንደ ወይን አጣፍጠው፣ ኑሮዬን ለውጠው፣ አይኑሮዬን ለውጠው። እባክህን በየቀኑ እማራለሁ፣ በየቀኑ መቅደስ እመላለሳለሁ፣ ተሰጥኦን እቀበላለሁ፣ ኪዳን አስደርሳለሁ፣ ወንጌል እማራለሁ፣ ግን እስካሁን ድረስ ኑሮዬ ሁሉ አልተለወጠምና እባክህን ለውጠኝ በዕለተ ቀን በሉት። እባክህን እርዳኝ በሉት። እባክህን ቁስሌን አድርቀው በሉት። እባክህን ትዳሬን አንተ ደግፈው፣ አንተ ያዘው በሉት። እባክህን አንተ አብረኸኝ ስራ፣ አብረኸኝ ተጓዝ፣ ቅደመኝ በሉት። ይቀድማል እሱ። ክብርና ምስጋና ለእግዚአብሔር ይሁን። አስተዳዳሪ ምንድን ነው? ቀድተው ሲሰጡት ገረመው። ጥኢሞ አንከረ ሊቀ ምድፋቅ ወይቤሉ ለመራዊ ኩሉ ሰብ ያቀድም ዘይሴኒ ወይነ አንተሰ አቅደምከ ወአስተዳሃርከ ዘይሴኒ ወይነ። ብዙ ሰርግ የሚያዘጋጁ ሰዎች መጀመሪያ የሚጣፍጠውን ማኛውን ያቀርባሉ። ጨዋታ ከደራ ሰው መጠጥ ከደራረበ በኋላ ግን ወደ መናኛው መልሰው ይሰጡታል። መጀመሪያ ጣፋጩን በኋላ ሁለተኛውን ቅራሪውን ይሰጡታል። አንተ ግን እስካሁን ድረስ ቅራሪውን ስትግተን የቆየው ይሄንን ወይን የታስቀምጠው ነው አሉት። እስከ ዛሬ ድረስ እኔና እናንተ ከሰዎች ያገኘነው በራሳችን ጉልበት ሰርተን ያተረፍነው ሁሉ ቅራሪ ነው። የእርሱ ሲመጣ ግን በበረከት ላይ በረከት፣ በረድኤት ላይ ረድኤት፣ በጤና ላይ ጤና፣ በፍቅር ላይ
ከመጣፈጡም በላይ የዘላለም ዕረፍት ነው። ክብርና ምስጋና ለእግዚአብሔር ይሁን። ወይን ሰጣቸው። ዮሐንስ ወንጌሉን ሲጽፍ ልብ በሉ፣ ወንጌሉን ሲጽፍ ሰርግ ያዘጋጀው ሰውዬ ስሙን አልጻፈም። አባቶቻችን ነግረውናል። ስሙን አልጻፈም። የሙሽራውንም ስም እንኳን ሳይቀር አልጻፈው። ያም ብቻ አይደለም፣ የጌታችንን እናት ድንግል ማርያምን ራሱ ወንጌላዊ ሲጽፍ እናቱ ነበረች ብሎ በክብር ጻፈ። አስተውሉ። የደቀ መዛሙርቱንም ስም አልጻፈም። ክብሩን እንዲገልጥ የፈለገው የመድኃኔ ዓለምን ነበርና የመድኃኔ ዓለምን ግን ስም ጻፈ። በሕይወታችን ላይ ስሙ ይጻፍ። ክብርና ምስጋና ለእግዚአብሔር ይሁን። ስሙን ጻፈ። የዕለቱን ሙሽራ ስሙን ያልጻፈው ለምን እንደሆነ ዮሐንስ አፈወርቅ ሲተረጉም በቀራንዮ አደባባይ ላይ ኃጢአታችሁን የማነጻችሁ እኔ ነኝ ሲል በመንጻት የድንጋይ ጋኖች ውሃ አስቀድቶ ውሃውን ወይን አደረገ። ወይኑ ውሃውን ወይን ያደረገው እርሱ መድኃኔ ዓለም ኢየሱስ ክርስቶስ ቅድም እንደነገርኳችሁ ቀራንዮ አደባባይ ላይ ወበማይ ዘዊዘ እምገቦሁ አጥመቃ ለቅድስት ቤተ ክርስቲያን ከጎኑ በሚፈሰው ውሃና ደም ቤተ ክርስቲያንን የሚያጠምቃትና የሚወልዳት እሷ በሙሽሪነት እርሱ ደግሞ በሙሽራ ለዘላለም ከብሮ ይኖራልና የሙሽራውን ስም ያልጠቀሰው የቃና ዘገሊላ ውሃውን ወይን ያደረገው አምላክ ብቻ ሳይሆን ሙሽራችሁ እሱ ነው ለማለት ነው። ክብርና ምስጋና ለእግዚአብሔር ይሁን። ሙሽራችን እርሱ ነው። ዛሬ እኔና እናንተ የምናከብረው በዓል በሙሽሪነት ማዕረግ ሆነን ሙሽራውን ነው። ጻው ተቀበሉ መራዊ ሙሽራውን የምንቀበልበትም ሌላ ተጨማሪና እያከበርን የምናከብረው በዓል ነው። አስተውሉ የእግዚአብሔር ልጆች፣ ወይን ቀድተው ሰጡት። ሙሽራውን ይሄንን አላወቀም ነበረ። ምን አላለም ነበረ? ኧረ በማርያም ምን አላለም ነበር? ለሙሽራው ቀድቶ ሰጠው። ተመልከቱ፣ ሙሽራው ወይኑ እንዳለቀ እንጂ ያን ውሃውን ወይን ያደረገውን አምላክም አላወቀም ነበር። ዛሬ እኔና እናንተ ማን እንዳደረገልን የማናውቀው ነገር ግን ደግሞ ከእግዚአብሔር የሆነልን ብዙ ነው። በሰርጋችን፣ በበዓላችን፣ በማህበራችን በረከት ከሰማይ እንደ ዝናብና እንደ በረዶ እየፈሰሰ ያለማቋረጥ ጓዳችንን፣ ሕይወታችንን እየጎበኘ እንደ ቃና ዘገሊላውና እንደ ዕለቱ ሙሴ የሆነውን ነገር አለማወቅ ምን ያህል የሚያሳዝን ነው። ብዙዎቻችን ልደቱን አክብረናል። ትናንትናም ጥምቀቱን አክብረን ከእርሱ ጋር ተባብረን ተመልሰናል። የምናከብረውንና ያከበረንን የማናውቅ ሰዎች በዚህ መካከል እንኖር ይሆን? ያ የዕለቱ ሙሴ፣ የዕለቱ አስተናጋጅ፣ የዕለቱ ሙሽራ የነበሩት ወይኑን ሲቀምሱ ከየት እንደሆነ አላወቁም ነበር ይላል። ወገኖች፣ ከየት እንደሆነ አለማወቅ ነውር ነው። ዛሬ እኔና እናንተን ደግፎ የያዘን የምናከብረውን በዓል ያሳለፍናቸውን የበረከት በዓሎች በትክክል ያልተረዳንና ያላወቅን ከሆነ እንደ ቃና ዘገሊላ ሙሽራ ተመሳስለን ከማለፍ ውጪ ይዘነው የምንሄደው በረከትና ረድኤት እንዳይርቅ ልናስብ ይገባል። አደነቀ። ያ በሐዘን ድባብ ተውጦ የነበረው ባዶ ቢረሌ ይዞ
በጌታችን በመድኃኒታችን በኢየሱስ ክርስቶስ የጨለማው ጥግ የሐዘን ድባብ የተደፋው አንገት እንደገና ተመልሶ የሐዘኑ ቤት ወደ ደስታ ተቀየረ። ክብርና ምስጋና ለእግዚአብሔር ይሁን። አይዟችሁ እንደ ቃና ዘገሊላው ቤት ጌታችሁ ሐዘን የሆነባችሁ እንደ ቃና ዘገሊላው ቤት ሰጣችሁ ያለቀባችሁ እንደ ቃና ዘገሊላው ቤት ስልጣን ያለፈባችሁ እንደ ቃና ዘገሊላው ቤት አንገታችሁን የደፋችሁ የቃና ዘገሊላው አምላክ ደስታችሁን ይመልስላችሁ። ክብርና ምስጋና ለእግዚአብሔር ይሁን። እንግዲያውስ ዛሬ ላይ ቆማችሁ እንዲህ በሉት፣ አንተ በቃና ሰርግ ላይ ተገኝተ የእናትን ቃል ሰምተ ባዶን ቤት የሞላ የጎደለውን የሞላ ሐዘናቸውን ወደ ደስታ የቀየር ኑሮዬን ቀይረው ሕይወቴን ቀይረው ክርስትናዬን አይምሮዬ ላይ አስፈጸው ብላችሁ እግዚአብሔርን ከፍ አድርጋችሁ አመስግኑት። አይዟችሁ ዛሬ ለቤተ ክርስቲያን ሰጥተናል ብላችሁ ገንዘባችሁ እንዳለቀ የምታስቡ ሰዎች ካላችሁ፣ እልል ብላችሁ ደክሞናል ብላችሁ የምታስቡ ሰዎች ካላችሁ እንደ ቃና ዘገሊላው ሰርግ ኑሯችሁን፣ አይምሯችሁን፣ ሐዘናችሁን፣ ኢኮኖሚያችሁን ሁሉ የሚቀይር አምላክ ስላለ ሕንጻ ቤተ ክርስቲያኑን እየተመለከታችሁ ምናልባት ይችን ለድራፍት ይችን ለወይን ብላችሁ ይዛችሁ ከወጣችሁት ላይ እርሱ ደግሞ የሚያበረክትላችሁ ጨርሳችሁ ስትሰጡ ነውና የጀመራችሁትን የቅዱስ ሚካኤልን ሕንጻም እያሰባችሁ ለበዓል ብላችሁ ይዛችሁ ከወጣችሁት ላይ የዘላለም ቤታችሁን እንድትሰሩ አደራ ማለት እፈልጋለሁ። ጊዜ የሚኖረን ከሆነ ታላቁ ሊቀ ጉባኤ አባ ሰላማ መለሰ እንደ መዓር ወለላ ሳይቆራረጥ የሚያፈሱትንና የሚያዘንቡትን የበረከትንና የረድኤትን ቃል እንሰማለን። እኔም ከእናንተ እንደ አንዱ ለመማር እንጂ አውደ ምሕረት ላይ እቆማለሁ ብዬም አልመጣሁም። ብዙ ጊዜ ቃላቸውና መልእክታቸው ልክ እንደናንተ የሚናፍቀኝ ታናሹ ብላቴና በተኮላተፈ አንደበቴ መላጉሩም ቆሞስ አባ ገሪማ አሉ። በቃልና በሕይወት የሚኖሩት ደግሞ እነ መጋቤ ሐዲስ ቆሞስ አባ ታደለ። ይልቁንም ደግሞ በሁለቱም የትምህርት ዘርፎች ቁንጮ ላይ ያሉትና እግዚአብሔር ይችን ቤተ ክርስቲያን ለትልቅ ዓላማና እሱ ላደረሳት ዓላማ ፈተናዋ እንዲቀንስና ትልቁ ቦታ ላይ የምንመኝላቸውና አቲ ተፈተከ እንደተባለው ያችን ደግሞ አግኝተው በንጽሕና ማዕረግ እንዲባርኩን እኔም እናንተ ሁልጊዜ የምንጸልይላቸው ቆሞስ ሊቀ ጉባኤ አባ ሰላማ መለሰ ቀኑን ሙሉ ሲያስተምሩን መልአኩ ቅዱስ ሚካኤል ሲባርከን ያለ ድካም ያለ ያለ መሰላቸት በትኩስ ጉልበትና ዝማሬ በተሞላ አንደበት የምናመሰግንበት ቀን እንዲሆን ልዑል እግዚአብሔርን በጸሎት ሁላችንም እንጠይቃለን። ስለነበረን ጊዜ ሁሉ ልዑል እግዚአብሔር የተመሰገነ ይሁን። ይቆየን።